ቡራን ኦርቶዶክሳውያን ማህሌተ ጽጌን በመትቆሙበት ጊዜ ይህን ምስጢር አውቃችሁ እንድትቆሙ አደራ እላችኋለሁ። ማህሌቱን በደንብ አድርጋችሁ እንድትቆሙ ምስጢሩንም በማሰብ ከዛ ሰላምታዋን ከሚጸልይ ሰው አጽም እንደዚህ አይነት ያማረ ጽጌረዳ አበባ በቅሎ ከተገኘ ከኛም ካንደበታችን የሚወጣውን ምስጋና እንደ አበባ አድርጋ ቅድስት ድንግል እንድትቀበልልን መልካም ስጦታ አድርገን እንድናቀርብ ይሄ የመጀመሪያው ምስጋና ነው። በመቀጠል ያለው ምስጋና ሁላችሁ የምትወዱት በየሳምንቱ የሚደርሰው እንዘ ተሐቅፍዮ ለሕፃንኪ የሚለው ልዩ የሆነ የማህሌተ ጽጌ ምስጋና ነው። ምን ይላል? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ አመቤተ መቅደስ ቦይኪ በእለተ ተአምር ወንጽ ነይ ርግቤ ተናዘዘኒ እምላህ ወነይ ሰናይቴ ምስለ ገብርኤል እሱ ወሚካኤል ከማኪ ርህሩህ። ወደ አማርኛ እንመልሰዋለንና በደንብ አድርጋችሁ ስሙ፣ አድምጡ። ምን ያህል ልዩ ምስጋና እንደሆነ በዛውም ትረዱታላችሁ ብዬ አምናለሁ። ወደ አማርኛ ስንመልሰው ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በተአምርና በንጽህና ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከለቅሶ ታረጋጊኝ ዘንድ ነይ መልካማዬ ሆይ ደስ ካለው ከገብርኤልና እንዳንቺ ርህሩ ከሆነው ከሚካኤል ጋር ነ የሚል ልዩ ምስጋናን ነው እንግዲህ አባ ጽጌ ድንግል ያቀረበላት ለቅድስት ድንግል ማርያም። በጣም የሚገርም ነው። ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ ይላል። እንግዲህ ልጇ ኢየሱስ ክርስቶስን በነጭም በቀይም አበባ መስሎታል። እንግዲህ ብዙ አይነት አበቦች አሉ እንደሚታወቀው። እንግዲህ ሊቁ ግን ምን አለ? በነጭ አበባ በቀይ አበባ መስሎ ሁለቱን ቀለማት ለምን መረጣቸው ሲባል በሶሎሞን መሐሊ ላይ ምን ይላል? ወልድ ሆየ ጻዕዳ ወቀይህ፣ ወልድ ወንድሜ ቀይም ነጭም ነው ይላል። ሊቁ ሲተረጉሞ ወልድ ሆየ ጻዕዳ በመለኮቱ ወቀይ በትስብእቱ፣ ፍጹም አምላክ ነውና በነጭ ተመሰለ፣ ስጋን ተዋህዷልና ፍጹም ሰው ነውና በቀይ ተመስሏል። ስለዚህ ፍጹም አምላክ ፍጹም ሰው የሆነ ልጅሽን ታቅፈሽ በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከለቅሶ ታረጋጊኝ ዘንድ ነይ መልካማዬ ሆይ ደስ ካለው ከገብርኤልና እንዳንቺ ርህሩ ከሆነው ከሚካኤል ጋር ነይ በማለት ድንግልን ያወድሳታል።